ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እግዚአብሔር ይመስገን፣ የኔ ጋር ሁሉም ሰላም ነው። ዛሬ ምርጥ የቀይ ወጥ አሰራር ነው ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? የተስፋነሽ ሚዲያ ቤተሰቦች ሰላማችሁ ብዝት ብላችሁ ዛሬ ምርጥ የቤቴ ቀይ ወጥ አሰራር ነው ማለት ነው። ቀይ ወጥ አይደለም፣ የቀይ ወጥ አሰራር ነው ማለት ነው። ስለዚህ ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። እስከ መጨረሻ ድረስ ተከተሉ። እንደዚህ ምርጥ ዛሬ ቀይ ወጥ ቤት ውስጥ ሰርቻለሁ ማለት ነው። እስከ መጨረሻ ድረስ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። በረታቱ የኔ ውድ ቤተሰቦች። እዚህ ጋር የኩሽና ላይ ሁላ ጊዜ እኔ ምግብ እየሰራው ሰዓት ላይ ያውላችሁ ፀሐይ ይገባል። ምንም ማድረግ አይቻልም። ታዲያ ምን ላድርጎ? ሁላ ጊዜ በቃ ፀሐይ ይገባል። ድስቱ ማለት ጋዝ የሚቀየር ምናምን እዛ እየቀየርኩ እዛ ላይ በቃ ፀሐይ ይገባል ማለት ነው። እዚህ ጋር አሁን እዚህ ጋር ስጋ አለ፣ የፈጨው ቲማቲም አለ። እኔ ቲማቲም በጣም እወዳለሁ። በቀይ ስጋ እንሰራው የታይነው ነገር ላይ እኔ ቲማቲም እወዳለሁ። እዚህ ጋር 3 ፍሬ ቲማቲም ፈጭቼ፣ እዚህ ጋር ቱም አለ፣ ባምባሪ አለ፣ እዚህ ጋር ስጋ አለ ማለት ነው። ስጋ ይሄ ነው ማለት ነው። የጥሬ ስጋ ነው አመጣሁት። ሰፈር ላይ ነው የሆነ ሰውየው የሚሸጠው እዛ የኔ የሚኖረው አካባቢ ላይ ማለት ነው። ከዛ እዚህ ጋር የፈጨው ሽንኩርት አለ። እዚህ ጋር የ3 ፍሬ ቲማቲም አፈጨሁትና እኔ ቲማቲም በነገራችሁ ላይ በጣም እወዳለሁ። እዚህ ጋር የፈጨው እንቁላ ይንጅብል አለ፣ ኮረሪማ አለ፣ እዚህ ጋር ዘይት አለ። አሁን እነሱ አብሮ ዛሬ ቀይ ወጥ እሰራለን ማለት ነው። ቀይ ወጥ አይደለም፣ ቀይ ወጥ ይቅርታ፣ አስተካክላችሁ ውሰዱ። ቀይ ወጥ ትላለች ብላችሁ አታስቡ። ቀይ ወጥ ነው ማለት ነው። እዚህ ጋር ዘይት ጨመርኩና እንደዚህ ሽንኩርት ጨመርኩ ማለት ነው። እዚህ ጋር ሌላ ምሳ የእነሱ ምሳ እየሰራው ነው። ይሄ የፓስታ ሶስ ነው። ይቅርታ የጠገብ ላይ እየሰራው ነው ያሳየው ማለት ነው። የፓስታ ሶስ ነው የሚሰራው። እዚህ ጋር ስጋ አለ። ስጋ እንደዚህ ቆርጬ ነው አስቀመጥኩና አሁን እዚህ ጋር ዘይትና ሽንኩርት በስሏልና አሁን በርበሬ እንጨምራለሁ ማለት ነው። አሁን እዚህ ጋር በርበሬ እጨምራለሁ። ከፈለጋችሁ ማብዛት፣ ዛሬ ራሱን አበዛውት። እንደዚህ አበዝቼ አላቅም። ለምን የስጋ አለና የቀይ ወጥ ከሰራችሁ ብዙ በርበሬ ይፈልጋል ማለት ነው። አገር ላይ ከሆነ ራሱን 1 ኪሎ ነው የምፈልገው። ስለዚህ እንደዚህ ነው። አሁን እንደዚህ ሆኗልና ከዛ የከተፍኩ ያስቀመጠው ስጋ እንጨምራለን ማለት ነው። ስጋ ማለት እዚህ ሀገር ስጋ እኔ እንጃ ፍርሃት ነው እንጂ ራሱን በጣም ነው የሚያምረው። አዲስ ምናምን ትኩስ ምናምን እያመጣው ሳትለን እንደዚህ ቀይ ነው የሚሆነው። ግን እንደዚህ ቀይ ስጋ ማብላት ምናምን አልመቻትም። ታውቃላችሁ፣ የፈራው ነው። እስከ ኢትዮጵያ አይነት አይደለም። ያው እንደዚህ ሰርቼ በእሳት ላይ ሰርቼ ነው የሚበላው እንጂ እንደዚህ አሁን ስጋ፣ ቲማቲም፣ ሽንኩርት፣ ዘይት፣ በርበሬ እንደዚህ ሆኗልና እዚህ ጋር የፈጨው ያስቀመጥኩት ቲማቲም ወይ ቲማቲም ሶስ እንጨምራለሁ ማለት ነው። ያው ቲማቲም ሶስ አፈጨውት። ከዛ ምንም ውሃ አልፈልግም። አያችሁ እዚህ ጋር ውሃ የራሱ ውሃ አለ። በኋላ ይሄ ቲማቲሙ ራሱ ውሃ ይሆናል። ብዙ ውሃ መጨመር አልፈልግም ማለት ነው። አሁን አያችሁ እንደዚህ ሆኗል ማለት ነው። እንዴት ነው የሚያምረው!
ከዛ ቀስ ቀስ ብሎ በጣም ቀይ ይሆናል ማለት ነው። ካልበላችሁን ትጠግባላችሁ ማለት ነው። አሁን እዚህ ጋር ቱሙ ጨመርኩ ማለት ነው። ቱሙ ጨመርኩና ሰው ጠራና በማል ቆምኩ ማለት ነው። አሁን ጋዙ ትንሽ አበዛውና እንደዚህ በቃ ደስ ብሎ ሽታ ምናምን እየወጣው አሁን እየበሰለ ነው። አሁን በስሏል ማለት ነው። ከዛ እባካችሁ ቤቱ አይታችሁ ላይክ ያርጉ፣ ሼር ያርጉ። እግዚአብሔር ባረካችሁ። ያው እቺ ማስራት እንዴት ዋጋ ከፍዬ መሰረው ወይ ቤተሰቦች እኔ ነው የሚያውቁ። ስንት ሰዓት ተነስቼ ነው እቺ መስራት። የሰው ቤት ኑሮ ታውቃላችሁ። ያው ሽታ ይወጣል ብዬ የእነሱ ምሳ ሰርቼ የፓስታ እየሰራውና የእሱ ሽንኩርት ቁሌት እየሰራው እሱ ቁሌት እየሰራው ነው። ከባድ ነው ቤተሰቦች። በስደት ላይ ምግብ እሰራለሁ ዩቱብ ላይ ይለቃለሁ ካላችሁ ግን ሁሉ ነገር ይችላለን፣ ግን ይከብዳል ታውቃላችሁ። መቼ ሰው ቤት ነው። አንዴ ከሰራው ወይ ይመጣሉ ወይ ይጠራሉ። ከዛ ከተነሳ ወይ በጣም ከባድ ነው። ስለዚህ እግዚአብሔር ፍቃድ ከሆነ በቅርብ ጊዜ ነው እውነት ዩቱብ የራሱ ሞኔታይ ሲሆነ እግዚአብሔር ፍቃድ ከሆነ ትንሽ ብር መከፈል ከጀመረ ወደ ሀገሬ ገብቼ የራሴ ቤት እግዚአብሔር ፍቃድ ከሆነ ዘና ብዬ እየፈለኩ ሰራው። ምንም ድምጽ የለም፣ ማንም አልጠየቀን እሰራለሁ ማለት ነው። አሁን እዚህ ጋር ስንት ጥያቄ አለ መስላችሁ? ምንድነው የምሰራው? ምንድነው የምሸተተው? ምንድነው የሚያረገሽ? ምናምን በቃ እስከ መጨረሻ እንደዚህ ወጥቷል ማለት ነው። አያችሁ፣ እስከ መጨረሻ እንደዚህ ወጣ ማለት ነው። ስለዚህ በጣም ነው የሚወደው፣ በጣም ነው የሚያክብረው። ተባረኩ። ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያርጉ፣ በረታቱ። ይሄ ይመስላል። የኔ ጋር ቆያችሁ በልቤ አመሰግናለሁ። የኔ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያርጉ። ሰብስክራይብ ያረጋችሁ ኮሜንት ላይ ጻፉ። እኔ ማንም ሰው በታማኝነት እመልሳለሁ ማለት ነው። በጣም ነው የሚወደው። ተባረኩ።